አልፋና ኦሜጋ የፊተኛውና የኋለኛው የመጀመሪያውና የመጨረሻው የቅዱሳን አምላክ የሆነ ባሕሪ እግዚአብሔር አምላካችን ስለማይነገር ስጦታ ሁሉ ስሙ ዛሬ ዘወትርም ለዘላለሙ ይክበር ይመስገን። እንዲሁም በዚህ ሁሉ ምክንያቷ እናታችን እመቤታችን ቅድስት ድንግል ማርያም ናትና እናታችን እመቤታችን ቅድስት ድንግል ማርያምን እንደሚገባት በአራቱ ማዕዘነ ዓለም ሁሉ ከፀሐይ መጥለቂያ ከፀሐይ መጥለቂያ ድረስ በዓለመ መላእክት ሁሉ ገናናው ስሟ ይክበር ይመስገን። በእልልታ በድጋሚ እግዚአብሔርን አመስግኑ። ሕፃናቱ ሳይቀሩ ሁሉ ያመሰገኑበት ዕለት ነው። ሆሳዕና ማለት አሁን አድን ወይም መድኃኒት ማለት ነው። ስለዚህ ሆሳዕና 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 እያል አሁን አድን እያል የምናመሰግንበት ዕለት ዛሬ ስለሆነ ሁላችንም በእልልታ ስለዚህ እግዚአብሔር አምላካችን የተመሰገነ ይሁን። አሁን በምስጋና እግዚአብሔርን እናመሰግነዋለን። ሊቃውንቱ እስኪመጡ ድረስ ወንድማችን ዘማሪ መዋዕለ ስብሐት ልዑል ሰገድ ጌታቸው በመካከላችን አሉ። ብዙ እንግዶች አሉ። በዝማሬ እግዚአብሔርን እናመሰግነዋለን። ሊቃውንቱ ይመጣሉ። እዚህ የሚያሳዩት መልእክት መጽሐፍ ቅዱሳዊ ይዘት ያለው ሊቃውንቱ የሚያሳዩን በስግደት በዝማሬ ከዚህ ሁለት ነው እየሄዱ የሚያመሰግኑት ምስጋና ከመጽሐፍ ቅዱስ ጋር የሚያያዝ ስለሆነ ይህንን ባንክሮ እየተከታተል እግዚአብሔርን እናመሰግነዋለን። አሁን እግዚአብሔር ይመስገን። ሆሳዕና ሁሉም አእዋፋት ደብረ ዘይት ሳይቀሩ ሁሉም ድንጋዮች እጽዋት ሁሉ ሳይቀሩ ሕፃናት ደቂቅ ሕፃናት በየደረጃቸው በየማዕረጋቸው ያመሰገኑበት ችን መድኃኒታችን ኢየሱስ ክርስቶስ ይህንን የጎበጠ ዓለም ይህንን ያልተስተካከለ ዓለም ያስተካክል እንደሚመጣ ቀድሞ በትንቢት የተናገረው መዝሙረኛው ዳዊት ነበረ። ዛሬ ጊዜው ደርሶ በዚህች ዕለት እግዚአብሔር አምላካችን ወደ ቤተ መቅደስ ሲገባ ሆሳዕና በአርያም ሆሳዕና ለወልደ ዳዊት እያሉ ሕፃናት ሁሉም ሳይቀሩ ያመሰገኑበት ዕለት